ነገ ማለትም ሚያዝያ 9 ከአንድ ቀን በኋላ አቤት 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 ደረሰ። እንኳን አደረሳችሁ። በእውነት ስምን የጠራ መታሰቢያን ያደረገውን እናትና አባቱ ሞተው ሲኦል ቢገቡም እንኳን ለአንተ ስል የብርሃን ከተማ አስገባልሃለሁ የተባሉት ቅዱስ ብዙ ኃጢአት የሠራ አረመኔም ቢሆን መታሰቢያን ያደረገውን ሰው እምርልሃለሁ። ማኅበርህን የሚጠጡ መታሰቢያን የሚያደርጉ ሰዎች ቢኖሩ እኔ እንደ ሙሴ ሆኜ ማኅበራቸውን እባርክላቸዋለሁ። ስምን የጠራ መታሰቢያን ያደረገ በዓልህን ያከበረ ሰው እስከ 25 ትውልድ ድረስ እምርልሃለሁ። በዓልህን የሚያከብር ዝክርን የሚዘክር መታሰቢያን የሚያደርግ በስም የሚማጸን መነኩሴ በዓለም ኃጢአት ሐመረ ሥጋው ቢሰበርበት ክንፈ ድንግልናውን እመልስለታለሁ። የገድልህን መጽሐፍ በቤቱ ያስቀመጠ ሰው የሰውም ሆነ የአጋንንት ፈተና፣ በሽታ፣ ችግር፣ ረሃብ፣ የሰው ሞት፣ የእንስሳት ሞት አይከሰትበትም። ከቤቱም የእህል በረከት አይታጣም። አጽምህ ባለበት በመቃብርህ ቦታ ዳውንት መጥቶ የተቀበረውን ሰው ያለ ወቀሳና ያለ ከሰሳ ገነት አስገባዋለሁ። ያላመነ ሰው ቦታህን አላስረግጠውም። በአንተ ቃል ኪዳን ያልተማመነ ሰው ደጅህን አይረግጥም። ልጅ የሌለው ሰው መካን የሆነ ሰው በአንተ ቃል ኪዳን ቢማጸን ደጅህን ገዳምን መጥቶ ቢረግጥ ልጅን እሰጠዋለሁ። ስምህን የጠራ በቃል ኪዳኔ የታማመነ በዓልህን ያከበረ ዝክር መታሰቢያን ያደረገ ሰው እናትና አባቱ ሞተው ሲኦል ቢገቡበት እንኳን ስለ እርሱ ዝክር ስለ አንተ ቃል ኪዳን ብዬ እናትና አባቱን ከሲኦል አውጥቼ ገነት የብርሃን ከተማ አስገባልሃለሁ የተባሉት። አደራ ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ሁሉም ሰው ለበዓሉ እንዲዘጋጅና ቃል ኪዳናቸውን እንዲያውቀው በቃል ኪዳናቸው እንዲታሰር ለማለት ነው። በሚቻላችሁ መጠን የምትችሉ በዕለተ ቀናቸው ልክ 99 የማትችሉ ደግሞ ቢያንስ 3 አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ሚያዝያ 9 የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት የሆነ የኢትዮጵያን ሕዝብ ማርልኝ ብለው በአባይ ወንዝ ውስጥ ለ9 ዓመታት ተዘግዝቀው የጸለዩ ከነቢዩ ቅዱስ ሙሴ በኋላ ከሊቀ ነቢያት ቅዱስ ሙሴ በኋላ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በራሱ እጅ 10ቱ ትእዛዛትና 6ቱ ቃላተ ወንጌል የተጻፈበትን ጽላት 2 ጽላት አምጦ በእጁ የሰጣቸው ዝክራቸውን መታሰቢያቸውን በየወሩ የሚያደርግ ሰው እያሰበ በዓላቸውን የሚያከብርና ዝክራቸውን በየወሩ የሚያደርግ ሰው የሊቀ መላእክት የቅዱስ ሚካኤልን ክብር አጎናጽፈዋለሁ የተባሉ ምን እሱ ብቻ የገድላቸውን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ገዝቶም ሆነ አስጽፎ በቤቱ ያስቀመጠውን ሰው ሦስቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል የሕይወት ዘመን ጠባቂው የሆኑለታል የተባሉ ስምህ ከስሜ እስትንፋስህ ከእስትንፋሴ ጋር አንድ ሆኗል ተዋህዷልና የአንተን ስም ከኔ ስም ጋር አዋህዶ በማንኛውም ችግርና ጭንቅ ላይ ያለ ሰው የአቡነ እስትንፋሰ ክርስቶስ አምላክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እባክህን ይቅር በለኝ ብሎ የተማጸነኝን ሰው ፍጹም ኃጢአቱን ይቅር ብዬና ደምስሼ ለሥጋው ደሙ የሚያበቃ ምግባር ሃይማኖትን እሰጠዋለሁ የተባሉ ቤተ ክርስቲያንን በአንድ ቀን ሰርተው ስንዴን በአንድ ቀን ዘርተው አሽተው አፍርተው አብቅለው ወይንንም እንደዚሁ በአንድ ቀን ተክለው ፍሬ እንዲያፈራ አድርገው ጽድን ግራርና ወይራን ደግሞ በአንድ ቀን ተክለው አጽድቀውና አሳድገው ለ9 ሰዓት የቅዳሴ መስዋዕት ሁሉንም እንዲደርሱ ያደረጉ ቅዱስ አባት ወደ ገዳማቸው ወደ ደብረ አስጋጅ ሲጓዙ ቢመሽባቸው በገባኦን ለኢያሱ እንደቆምሽ ለእኔም ቁሚ ብለው በጸሎታቸው ፀሐይን ገዝተው ያቆሙ ቅዱስ አባት እኒህ ቅዱስ አባት ከሌሎቹ ቅዱሳን በተለየ እጅግ በጣም አስደናቂ የሆነ ጸሎት አላቸው። በአምላክ ልቦና በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና በሰባቱ ሊቃነ መላእክት በ99 ነገደ መላእክት በ24ቱ ካህናተ ሰማያትና በ40ቱ እንስሳ እግዚአብሔር በመረጣቸውና በወደዳቸው በቅዱሳን በጻድቃን በሰማዕታት በደናግልና በመነኮሳት ልቦና ታስባና ተይዛ የምትኖር እንደ ድርሳነ ማህያዊና እንደ መልክዓ ኢየሱስ ያለች ታላቅ ጸሎት አለቻቸው። ይህቺ ጸሎት የጌታችን አምላካችን የመድኃኔዓለም የኢየሱስ ክርስቶስን እያንዳንዱን ሙሉ ሰውነቱን ገላውን እየጠቀሰች እያንዳንዱ የሰውነቱ ክፍሎች የተቀበሉትን ጸዋትወ መከራዎች በሙሉ የምታወሳ ትልቅ ጸሎት ናት። በእያንዳንዷ የጸሎት ማሳረጊያ ክፍልም አቡነ ዘበሰማያት ወይም አባታችን ሆይ ጸሎት አለ። ታዲያ በዚህ ጸሎት እኒህን ቅዱስ አባት ጨምሮ ቅዱሳን መላእክትም ሌሎችም ቅዱሳን ጸሎት በሚያደርጉ ጊዜ 24,000 ነፍሳት ወይም ደግሞ 240,000 ነፍሳትን ከሲኦል ያወጣሉ። ጸሎት ባደረጉባት ጊዜ ማለት ነው። እናታችን እግዝእትነ ማርያም ጸሎት ባደረገች ጊዜ 400,000 ነፍሳትን ከሲኦል ታወጣለች። ኃጢአተኛ ሰው እንኳን ንስሐ የገባ ኃጢአተኛ ሰው እንኳን በዚህች ጸሎት ባደረገ ጊዜ 1000 ወይም ደግሞ 1000 ነፍሳትን ከሲኦል እንደሚያወጣ ቃል ኪዳን ተሰጥቶታል። እጅግ በጣም ይገርማል። ምንም ኃጢአተኛ ቢሆንም እንኳን ንስሐ ገብቶ በዚህች ጸሎት ቢማጸንና ጸሎቷን ቢፈጽማት ቢያደርጋት 1000 ነፍሳትን ከሲኦል እንደሚያወጣ ቃል ኪዳን ተገብቶለታል። ታዲያ ይህችን እጹብ ድንቅና ግሩም የሆነች ኃያል ጸሎት ከሲኦል ነፍሳትን አታስወጣም አታስምርም ብሎ የሚጠራጠር ሰው ቢኖር
መንግሥተ ሰማያትን አያያትም ብሎ ግዝቱ ተቀምጧል። እኒህ ሚያዝያ 8 ተጸንሰው ታኅሳስ 8 ተወልደው ሚያዝያ 9 ዕረፍታቸው የሆነላቸው በተወለዱ በ89 ዓመታቸው ዕረፍታቸው የሆነላቸው ታላቁ የሃይማኖት ገበሬ የኢትዮጵያዊ ቅዱሱ አባታችን አቡነ እስትንፋሰ ክርስቶስ ነገ ሚያዝያ 9 የዕረፍት በዓላቸው ነው። አደራ እንግዲህ ይህንን ቪዲዮ ቅድም እንደነገርኳችሁ አንድ ቀን ቀድሜ የሰራሁበት ምክንያት ሁሉም ሰው አውቆና ተረድቶ በዓላቸውን እንዲያከብር በቃል ኪዳናቸውም እንዲታሰር የበረከቱን ተካፋይ እንዲሆን ከማለት ነው። እንግዲህ የሚቻላችሁን ያክል በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ አቡነ እስትንፋሰ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።